በዛሬ ቪዲዮ እህል ውሃ ላይ አድናን ላይ ሽጉጥ የሚተኮስበትን ህይወቱ አደጋ ላይ የሚወድቅበትን አሴም ለፖሊስ እጇን ልትሰጥ የምትሞክርበትን በሌላ በኩል አይዳን ፊዳንና ቶፕራክ እጅ ለእጅ ተያይዘው አይታ ጨርቋን ጥላ ልታብድ የምትደርስበትን ትንሹ ቡራክ አይዳን እናት አይደለችም ብሎ ለቶፕራክ ሚስጥሩን የሚያወጣበትን አይዳን ጋር ሄዶም በቁጣ እውነቱን እንድትናገር የሚያፋጥጥበትን በመጨረሻም ፊዳን የሞተው በኋላና ቶፕራክ አንድ ሰው መሆናቸውን የሚያረጋግጠውን ፎቶ የምታገኝበትን እንዲሁም ሌሎች አስደንጋጭ ትዕይንቶች ይዤላችሁ ቀርብ ያለው ወደዚህ ልብ አንጠልጣይ ታሪክ ከመግባታችን በፊት አሁኑን እስቲ 500 ላይ ካስገቡት ወደ ቪዲዮ ሲጀምር አይዳን በክፍሏ ውስጥ ሆና በከፍተኛ ድንጋጤ ወዳና ወዲህ ትመላለሳለች። ላለፉት 5 ዓመታት ቶፕራክን በውሸት አስራ የኖረችው አይዳን አሁን ቶፕራክና ፊዳን ከትንሹ ቡራክ ጋር ያላቸውን ጥልቅ የቤተሰብ ቅርበት ስታይ እብድ ልትሆን ደርሳለች። ጸጉሯንም በኃይል እየጎተተች አይቻልም፣ ቶፕራክን ከኔ ሊወስዱ ነው፣ ፊዳን ሁሉንም ነገር ልታበላሽብኝ ነው፣ የገነባሁትን የሀብትና የውሸት ህይወት ሊያፈርሱብኝ ነው እያለች በስልክ ለጓደኛዋ ኤሲን ደውላ ትጮኻለች። አይዳን በድንገት ጸጉሯን የጎተተች ትንፋሽ ሲያጥራት የባሰውኑ ደግሞ የፈጠረችው የውሸት ዓለም ሲፈርስባት ማየት በእርግጥም ያሳዝናል። ወደዚህ ልብ አንጠልጣይ ታሪክ ከመግባታችን በፊት ላይክ ማድረጋችሁ እንዳትረሱ። በሌላ በኩል ጭካኔው ድንበር ያጣው አድናን አሴን ኮሪደር ላይ አግኝቶ በኃይል ግድግዳው ላይ ያስደግፋትና አሴ ከመርት ጋር ያላትን የድብቅ ግንኙነት በማወቁ እጅግ ይቆጣል። አድናንም በቁጣ ጣቱን ፊቷ ላይ የቀሰረ ይበቃል፣ ከመርት ጋር በድብቅ ስትገናኝ አይችሻለሁ፣ አንቺ የኔ ንብረት ነሽ፣ ከኔ ውጪ ማንም ሊነካሽ አይችልም፣ ከኔ ማምለጣችን ብሎ ይጮህባታል። በፍርሃትም እባክህ አድናን፣ ምንም ያደረኩት ነገር የለም፣ እባክህ ልቀቀኝ ብላ ትለምነዋለች። አድናንም በቁጣ ጣቱን ሲቀስርባት ማየት በጣም ያሳዝናል። ከጥቂት ጊዜ በኋላም አይዳን አልጋዋ ላይ ሆና ቁርስ ሲመጣላት በንቀት አይኖቿን አፍጥጣ የደረሰባትን ድንጋጤ ወደ ጎን ትታ አዲስ ተንኮል ማሰብ ትጀምራለች። በዚህ ቤት ያለው ነገር ሁሉ ያንገሸግሸኛል፣ ቶፕራክን ለማስመለስ ፊዳንን ከዚህ ቤት ማባረር አለብኝ ብላ ለራሷ ቃል ትገባለች። በሌላ ትዕይንት አሴ ወደ ክፍሏ ገብታ በእንባ ታጥባለች። አድናን የፈጠረባት የስነ ልቦና ጫና ከአቅሟ በላይ ሆኗል። ለእናቷም እማዬ ከአድናን ቁጣ ማምለጥ አንችልም፣ እባክሽ አድኝኝ፣ በጣም ፈርቻለሁ፣ ህይወቴ ገሃነም ሆኗል፣ ከዚህ በላይ መቋቋም አልችልም እያለች በእናቷ አይሴ ትከሻ ላይ አጥብቃ ታለቅሳለች። እናቷም አቅፋ እያባበለቻት አይዞሽ የኔ ልጅ፣ ከዚህ ጭራቅ ቤት እናመልጣለን፣ ቃል እገባልሻለሁ፣ ዝም ብለን አንሞትም ትላታለች። አይሴም ልጇን ለማዳል ቆርጣ ተነስታ በድፍረት ለአድናን ልጄን ይዤ ከዚህ ቤት እወጣለሁ፣ ካሁን በኋላ አንተን አልፈራም ስትለው አድናን ቀዝቃዛ በሆነ ድምጽ ማንም ከዚህ ቤት አይወጣም፣ እኔ እስከፈለኩ ድረስ ሁላችሁም እዚህ ትቆያላችሁ ብሎ ይመልስላታል። ወዲያውኑም ዘበኛውን ጠርቶ እነዚህን ሴቶች ጠበቅ አድርግ፣ ለአንዲት ደቂቃ እንኳን ከዚህ ክፍል እንዳይወጡ፣ በሩን ዝጋው ብሎ በማዘዝ ቃል በቃል ቤቱን ወደ እስር ቤት ይቀይረዋል። በሌላ በኩል ከዚህ ጭንቀት ራቅ ብሎ ቶፕራክ ከቡራክ ጋር አልጋ ላይ ተቀምጦ ቀይ መጫወቻ መኪና ይሰጠዋል። ፊዳንም ይህንን ፍቅር የተሞላበት ጊዜ በደስታ ታያለች። ምንም እንኳን ቶፕራክ ትዝታውን ቢያጣም ውስጣዊ የአባትነት ስሜቱ ግን ከቡራክ ጋር እያስተሳሰረው ነው። ቶፕራክና ፊዳን በፍቅር ፈገግ ብለው ሲተያዩም ነገር ግን ይህ እውነተኛ ቤተሰባዊ ፍቅር የአይዳንን ውሸት ሙሉ በሙሉ ሊያጋልጠው ጫፍ ደርሷል። ፊዳንም ወደ ክፍሉ ገብታ ጥቁሩን የፎቶ አልበም ስትከፍት የህይወቷ ትልቁ ሚስጥር ይገለጥላታል። የሞተው ባሏ እና ቶፕራክ ፍጹም አንድ አይነት መሆናቸውን ስታይ ይሄ ምን ማለት ነው? እንዴት ሊሆን ይችላል? ብላ ውስጧ ላይ ትልቅ እንቆቅልሽ ይፈጥርባታል። በሌላ በኩል አይዳን አሁንም ትንሹ ቡራክ ለቶፕራክ እውነቱን እንዳይናገር በጣም ፈርታለች። የቡራክ ክፍልን በመሄድ አሁንም ማስፈራረቷን እንደቀጠለች ነው። አንተ ልጅ እኔ ምልህን ብቻ ነው የምሰማው፣ ቶፕራክ ምንም አይነት ጥያቄ ቢጠይቅህ ምንም አይነት ነገር እንዳትናገር፣ አለበለዚያ ግን ከዚህ ቤት አውጥቼ ነው የምጥልህ ብላ ልጁን ማስፈራራቷን ትቀጥላለች። ነገር ግን ቡራክ ከዚህ በላይ መቋቋም የቻለ አይመስልም። ትንሹ ቡራክ አይዳን የምታደርስበትን በደል መሸከም አቅቶት በእንባ ተሞልቶ ቶፕራክን እያየ እውነቱን ይናገራል። አባዬ እባክህ አሁን ስማኝ፣ አይዳን እውነተኛ እናቴ አይደለችም፣ አይዳን እናቴ አይደለችም፣ እኔን አትወደኝም ብሎ በሀዘን ይናገራል። ቶፕራክም በከፍተኛ ድንጋጤ ምን አልክ የኔ ልጅ፣ ይሄ ከየት ተሰማ ብሎ አጥብቆ ይጠይቀዋል።
ወደ አድናን ቤት ስንመለስ ውጥረቱ ጣሪያ ነክቷል። አድናን መሳሪያውን ሊቀልማ በኃይል ሲታገል አንቺ በፍጹም ለቀቅ አላደርግሽም ከኔ ማምለጣችም እያለ በንዴት ይጮሃል። አሴም በፍርሃት እየታገለችና አጥብቃ እያለቀሰች ልቀቀኝ አድናን እባክህ አትጠጋኝ ከዚህ መከራ መገላገል እፈልጋለሁ ብላ በከፍተኛ ድምጽ ትጮሃለች። በድንገትም ትልቅ የተኩስ ድምጽ ይሰማል። የተኮሰችበትም የአሴ እናት አይሴ ነበረች። አሴ በከፍተኛ ድንጋጤ መሬት ላይ ተንበርክካ አፏን ሸፍና እማዬ ምን አደረግን? ሞተ እንዴ? አሁን ፖሊስ ይመጣል፣ ተያዝን እያለች በፍርሃት ትንቀጠቀጣለች። አይሴም ትከሻዋን አጥብቃ ልጄ እባክሽ ራስሽን አረጋጊ፣ እኛ ምንም አላደረግንም፣ ዝም በይ፣ ፖሊስ ሲመጣ ማንም ማወቅ የለበትም ብላ ታፈጥባታለች። ወደ ቶፕራክ ስንመለስም በከፍተኛ ንዴት ውስጥ ሆኖ ጣቱን በአይዳን ላይ እየቀሰረ አይዳን አሁን እውነቱን ንገሪኝ፣ ቡራክ ለምንድን ነው እንደዚህ እያለኛለው እያለ ይጮህባታል። አይዳንም በጣም ደንግጣ ቶፕራክ ምን እያልክ ነው? እኔ እኮ እውነተኛ እናቱ ነኝ፣ ምንም አላደረኩበትም፣ እባክህ እንደዚያ አትጮህብኝ ብላ በድጋሚ ተዋሸዋለች። ወደ ሆስፒታሉ ስንመለስም መርት በሆስፒታሉ በር ላይ ዘበኛውን በኃይል እየገፋ ልቀቀኝ፣ አሴን ማየት አለብኝ፣ አደጋ ውስጥ ናት፣ እባክህ ከዚህ ማለፍ አለብኝ እያለ በጭንቀት ይታገላል። ጠባቂውም ወደ ኋላ እየገፋው አይቻልም ጌታዬ፣ አሁን ወደ ውስጥ መግባት በጥብቅ የተከለከለ ነው፣ እባክዎ ወደ ኋላ ይመለሱ ብሎ ይመልስለታል። ካስገቡትም በኋላ በሆስፒታሉ ኮሪደር ላይ ብቻውን ግድግዳውን በቡጢ በኃይል እየመታ ለምን ቶሎ ላድናት አልቻልኩም? እንዴት እስካሁን ከአድናን ጋር እንድትሆን ፈቀድኩ? እያለ በራሱ በከፍተኛ ሀዘን ውስጥ ይጮሃል። በመጨረሻም ፖሊሶቹ በሆስፒታሉ ውስጥ በመምጣት እዚህ ቤት ውስጥ በትክክል ምን እንደሆነ የተፈጠረው ማን ነው የተኮሰው እውነቱን ንገሩኝ ብሎ ይጠይቃል። አሴም ለመሸፈን በፍጥነት ማናውቅም ኦፊሰር፣ ድንገት ነው የተፈጠረው፣ እኛ ራሳችን በጣም ደንግጠናል ብላ በድንጋጤ ትመልሳለች። አሴ እውነቱን ለመናገር አፏን ከፍታ ኦፊሰር የተፈጠረውን ልንገርህ እኔ ነኝ ልትል ስትል እናቷ አሴ በፍጥነት እጇን ትይዛታለች። እያደረግሽ ነው አብደሻል እንዴ ብላም ታስጠነቅቃታለች። አይዳንም ቶፕራክ ከተቆጣት በኋላ ብቻውን ሆና በክፋት ፈገግ እያለች ቶፕራክ እኔን በፍጹም ሊተወኝ አይችልም፣ ይህንን ትልቅ ቤትና ሙሉ ንብረት ለማንም አሳልፌ አልሰጥም ብላ በሹክሹክታ ለራሷ ታጉረመርማለች። በቪዲዮ መጨረሻ ላይም ትልቅ ድንጋጤ ይፈጠራል። ዶክተሮቹ አድናን ያለበት ሁኔታ አስጊ እንደሆነና ቶሎ ወደ ቀዶ ሕክምና ክፍል መግባት እንዳለበት ይናገራሉ። ዶክተሮቹ ወደ ክፍሉ እየሮጡ መጥተው ቶሎ የልብ መሳሪያውን አምጡ፣ የልብ ምቱ ቆሟል ብለው የህይወት ማዳን ትግል ይጀምራሉ። በቀጣይ ምን የሚፈጠር ይመስላችኋል? ቀጣዩ ክፍል ቶሎ እንዲደርሳችሁ ሰብስክራይብ ማድረጋችሁና የደወል ምልክቱን መጫናችሁ እንዳትረሱ።